የወንድ ልጅ ብልትን ለቀናቶች እንደቆመ እንዲቀር የሚያደርግ መርዝ። እስኪ ስለሱ እናያለን። ሰላም ቤተሰቦች፣ ሰላም ወንድሜ፣ ሁሉ መልካም አለን። ዛሬ እስቲ አንድ የሸረሪት አይነት አለች፣ ብራዚሊያን ወንደርሊንግ ስፓይደር የምትባል ወይም ባናና ስፓይደር በመባል ትታወቃለች። የምትገኘው ወደ ብራዚል ላቲን አሜሪካ አካባቢ ነች። እቺ ሸረሪት ከሌላው ሸረሪት ለየት የሚያደርጋት ነገር ምን መሰለ? ድር አታደረም። ምግቧን ለማግኘት መርዟን ነው የምትረጨው። ከትናንሽ ነፍሳቶች ዝንቦች ምናምን ትነሳና አነስ ያሉ ወፎች ጭምር መርዛ የመብላት ልምምድ አላት። በዚህ አጋጣሚ ሰውን ምትነድፍበትም ጊዜ አለ። አሁን ሰውን ስትነድፍ መግቢያዬ ላይ እንዳልኩት ነው የምታስከትላቸው ችግሮች። ለአንድ ሳምንት ያክል በሷ የተነደፈ ሰው ለአንድ ሳምንት ያህል በጣም ከፍተኛ ህመም አለው። ከህመሞቹ አንዱ የመጀመሪያው የወንድ ልጅ ብልትን ለ2 ለ3 ቀን እንደቆመ እንዲቀር የሚያደርግ ነው። በጣም ከፍተኛ ህመም አለው። ከዛ የተነሳው ሳይንቲስቶች እንደውም እሱ ላይ ምርምር ጀመሩ ለስንፈተ ወሲብ ለመጠቀም። ነገር ግን ህመሙን ደግሞ የሚያወጡበትን መንገድ ህመም ሳይኖረው ማቆሙን እንደ ህክምናው ታይቶ ያኛው የሚወገድበት መንገድ እስከመፈለግ ድረስ ማለት ነው። አሁን ከዚህ ውጪ ደግሞ ምንድነው የሚያደርገው? እሷ የነደፈች ቦታ ላይ አካባቢው ላይ በጣም የመቅላት የመደንዘዝ የልብ ምትን የማፍጠንና የማዘግየት የደም ግፊትን መጨመር ለአንድ ሳምንት ያክል ይሄን የማድረግ አቅም አላት። እንደውም አልፎ አልፎ ደግሞ ህፃናትና በጣም በእድሜ የገፉ ሰዎችን እስከ መግደል ድረስ ታደርሳለች። ያቺ ትንሿ ሸረሪት ባናና ስፓይደር ብላችሁ ሰርች ብታረጉ ሙሉ ኢንፎርሜሽኑን ታገኙታላችሁ። አመሰግናለሁ።